አለበት። በል አሽሀዱ አን ላ ኢላሃ ኢለላህ ብለን አስቀጥለን ምንድነው ወአሽሀዱ አነ ሙሐመድን ረሱሉላህ ብለን ካላስቀጠልን ወደ እስልምና መግባት አንችልም። እኔ አሁን የፈለግኩት ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ምንድነው በውስጡ ትርጉም የያዘው? ወአሽሀዱ አነ ሙሐመድን ረሱሉላህ የሚለው እንግዲህ ሸሃደተይን ነው። ላኢላሃ ኢለላህ ብቻ ብትል ወደ እስልምና አገባም። የግድ የነቢዩን ሰለላሁ ዐለይሂ ወሰለም ምስክርነትን መውጣት አለብህ። ነገር ግን ወአሽሀዱ አነ ሙሐመድን ረሱሉላህ በምንል ጊዜ በምንድን ነው ሽሩጦቹ የሚሟሉት? ምክንያቱም እዚህ ጋር ወአሽሀዱ አነ ሙሐመድን ረሱሉላህ ማለት 4 ሽሩጦች አላቸው። ከነዛ ከ4 ሽሩጦች ውስጥ አብዛኞቻችን ላናውቅ እንችላለን። ነገር ግን ያኔ ضروري ማወቅ ያለብን ነገር ነው። አንደኛ እኔ መሰክራለሁኝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆኑን በምንል ጊዜ ተስዲቁሁ ፊማ አኽበር ነብዩ ሰለላሁ ዐለይሂ ወሰለም ያወሩት ነገር ሁሉም እውነት ነው ብሎ መቀበል ነው አንደኛ። ሁለተኛ ጣዓቱሁ ፊማ አመር፣ ልብ በሉ ጣዓቱሁ ፊማ አመር ነቢዩ ሰለላሁ ዐለይሂ ወሰለም ያዘዙትን ነገር ሁሉም መታዘዝ ነው። ሶስተኛው ወጅትናቡ ማ ነሃ ዐንሁ ወዘጀር ነቢዩ ሰለላሁ ዐለይሂ ወሰለም የከለከሉትን ነገር ሁሉም ያስጠነቀቁትን ነገር መራቅ ነው። አራተኛው ወአን ላ ዩዕበድ አላህ